በህይወትሽ ውስጥ ለሰው የማትነግሪያቸው ነገሮች ሁለት ነገሮች አሉ። እነሱም ያሳለፍሽው ህይወትና አሁን ያለሽበት ህይወት። ያሳለፍሽውን ህይወት ብትነግሪያቸው እንደ ርካሽ ያዩሻል። አሁን ያለሽበትን ህይወት ደግሞ ብትነግሪያቸው ያንን ያለሽበትን ስኬት ለማጨናገፍ ይሞክራሉ። ስለዚህ ለፈጣሪሽ ብቻ ነው መናገር ያለብሽ። ይህን ነገር አሳካልኝ፣ እዚህ ደረጃ ላይ አድርሰኝ ብለሽ ለፈጣሪ ጸልየሽ ስራሽን መጀመር ነው እንጂ ለሰው ብታማክሪው ያን ስራ ላይደግፉት ይችላሉ። ቢደግፉሽም ከዛ ስራ ለማፈናቀል ነው የሚሞክሩት። ስለዚህ እህቴ ሁሉንም ሰው ማማከር ስትተሽ ስራሽን ብቻ እና ከፈጣሪሽ ጋር ተገናኝ። ያኔ ስኬታማ ትሆኛለሽ። በህይወትሽ ውስጥ ለሰው የማትነግሪያቸው ነገሮች ሁለት ነገሮች አሉ። እነሱም ያሳለፍሽው ህይወትና አሁን ያለሽበት ህይወት። ያሳለፍሽውን ህይወት ብትነግሪያቸው እንደ ርካሽ ያዩሻል። አሁን ያለሽበትን ህይወት ደግሞ ብትነግሪያቸው ያንን ያለሽበትን ስኬት ለማጨናገፍ ይሞክራሉ። ስለዚህ ለፈጣሪሽ ብቻ ነው መናገር ያለብሽ። ይህን ነገር አሳካልኝ፣ እዚህ ደረጃ ላይ አድርሰኝ ብለሽ ለፈጣሪ ጸልየሽ ስራሽን መጀመር ነው እንጂ ለሰው ብታማክሪው ያን ስራ ላይደግፉት ይችላሉ። ቢደግፉሽም ከዛ ስራ ለማፈናቀል ነው የሚሞክሩት። ስለዚህ እህቴ ሁሉንም ሰው ማማከር ስትተሽ ስራሽን ብቻ እና ከፈጣሪሽ ጋር ተገናኝ። ያኔ ስኬታማ ትሆኛለሽ።